እኔ አልዋሸሁም። ማን አንተ ወርዩ አንተ የተቀደስኩ ጽድት አልኩ። ስማ እኔ አንድ እኔን ስሚኝ አንቺ ኢየሱስ ስም ናና ጸጉረን ማንካት ትችላለህ ይላለው። በኢየሱስ ስም እኔን ማየት ወይ ጀርባዬን ማየት ትችላለህ ይላለው። በኢየሱስ ስም ልብስን ጫፍ ማንካት ትችላለህ ይላለው። እውነት ነው። ከዛ ነው ጌታ ይጠራል። ምን ነበር የምትደልላቸው የነበሩ ነገሮች? የቤት መኪና ምናምን ድለላ ውስጥ ነበርክ። ከዛ ነው ጌታ ያወጣ። እስቲ እንዴት እንደወጣ ከሱ ስራ ነገር መስል። እኔ እንግዲህ የቤትና የመኪና ደላላ ነኝ። ቀጥሎ ደግሞ ያው ትላልቅ ስራ ነው የሚሰራው። ባይዘዋይ ድርጅቶችን ነው ማከራየው፣ ትላልቅ ህንፃዎችን። ቤት መኪና ነው ማሻሽጠው፣ ቤት መኪና ነው ማከራየው። ቀጥሎ ዶላር እነግዳለው። ደግሞ የውጭም ኤጀንሲ ነበርኩኝ። የብር ችግር የለብኝም አባት፣ ማንም ያቀኝ ገባኛ እኮ። ስራዎችን እንዴት እንደወጣ ከምን ስራ እንደወጣ ሰዎች አንዳንድ ጊዜ እዚህ መጥቶ ሰው ሲናገር ዝም ብሎ ከሆነ ነገር ውስጥ የበቀለ ይመስለዋል። ምን ያህል ዋጋ ከፍለ እንደመጣህ እንዲያውቁት እኮ ነው። እኔ መጀመሪያ ጌታን የተቀበልኩበት ትልቅ ቸርች ነው ማለት ፍጹም ሙላት ታውቃለህ፣ ቃሊቲ ላይ ጨሪ ሰፈር ባለው ላይ ነው ጌታን የተቀበልኩት። እዛ ነው ደህንነትም ደቃም ሞስ መንገደኞችን ምናምን የሚባለውን የተማርኩት፣ የአገልግሎትን ትምህርት የተማርኩት። ከዛ የአገልግሎት የሚባለው ደረጃ ለማምጣት ሀሳብም አልነበረኝም። ግን እኔ ደህንነት ገና ሳልማር ጌታን በተቀበልኩበት በ15 ቀን ሁላ አጋንንት አስጨዋለሁ። እውነት በጌታ ፊት እና አስጨዋለሁ። የቸርቹ ሰዎች ከየት አምጥቶ ነው ይሉ ነበረ። ትንቢት ሲናገር ሰው ሲፈወስ ከየት አምጥቶ ነው ይሉ ነበረ። ራሳቸውም ሲያስተምሩ የኔ አመጣጥ መንገድ በድንቅ ነው እና ያውቃሉ። እነሱም አሁን ይሰማሉ ይሆናሉ እና በእንደዚህ ሁኔታ ነው የመጣሁት እና በስራ ጎበዝና ታታሪ ብርቱ ሰው ነኝ። ቃሊቲ ሞላው ያቀኛል። ሰው ሁሉ ያው የተቸገሩም ሰዎች ሁሉ ምግብ ሁላ የሚበሉት በእኔ ስም ነው። እውነትን ነው ማውረው ግልጽ። ለምሳሌ አንድ ሰው ተርቦ ቢመጣ እኔን ቢያገኘኝ ባያገኘኝም እኔ የኔ ጓደኞች ምናምን ካዩ እንዲህ የተራበ ሰው አለ ብለው ከደወሉልኝ ይብላ እኔ መጥቼ ከፍላለሁ ነው የሚለው እና የተራበ ሁላ በእኔ ስም ነው የሚበላው። ታወቀ። ይህ ትልቅ ስራ ነው። ትልቅ መጽሐፍ ቅዱሳዊም ነው። የተራቡትን እንድናበላ ያዛል። እንደው በዚህ በስንት ጊዜ ውስጥ ከዛ የራስን ቸርች ከፈትክ? እኔ 2012 ነው የጀመርኩት። ባይዘወይ ቸርች ፕላንት ለማድረግም ሀሳብም ምንም አልነበረኝም። ለምን ስራው ለእኔ ተመችቶኛል። እኔ ስራን ያንን ስራ ከማቆም የፈለገ ነገር ቢቀር ይሻለኝ ነበር እና ስራ አላቆምም ብዬ ነው ማለት። ብዙዎቹ እኔን እዛ አንተ የምታውቃቸው አንዳንዶች አሉ፣ ስም አልጠራም። አገልግሎት አብረን እኔ ያው ትንሽ ገንዘብ ስለማገኝ አብረን እናገለግላለን እያሉ እግዚአብሔር ምስክሬ መተው ተቸግረው ያንን ሙሉ 2 ወር ምናምን ረድቻቸው ከዛ በኋላ እኔ ስራ አቁሜውላ ቲቪውላ ሽጦ የበሉ ነቢያቶች አሉ። በጣም ውሸታም የሆኑ ፓራ አርጎኝ ማለት እና በዚህ ምክንያት አገልጋይ አጠፋለሁ እያልኩ ነው። ጌታ እኔን ያዘኝ። እንዴት ምን በቃ ገላቸዋለሁ አልክ? አራ አይደለ በጣም በቃ ካሁን በኋላ አገልጋይ በቃ ጌታ ኢየሱስ ወርዶ ካልሰበከኝ በስተቀር ካልተናገረኝ በስተቀር ሰው የሚባል አገልጋይ አልሰማም ብዬ በወሰንኩበት ሰዓት ነው እና እግዚአብሔር ደርሶ የያዘኝ ማለት በጣም ባካርጌ ሁለተኛ ላልመለስ ባክል አረግ ስል ነው ጌታ ጸሎት እንዲገባ ለእኔ በልቤ ላይ ሞላኝ። ከዛ ጸሎት ገባው። በጣም ብዙ አሁን እከሌ ማልላቸው 2 ቸርች ያላቸው እና ትላልቅ ደረጃ እየደረሱ ያሉት በእኔ ልፋት ነው። የምሬን ነው ማወራው። እኔ እዛ ቃሊቲ አካባቢ አሁን ይሰማሉ ይሆናሉ። በጣም
ታዋቂ ስለሆንኩ የደንቦች ኃላፊ ጋር ክፍለ ከተማ ጋር አዳራሽ እንዲሰሩ ለብዙዎች አመቻችቼ እና ብዙ ገንዘብ ካሰባሰብኩ በኋላ ይሸመጥጡኛል። ገባ እኔ ያው ማለት ቸርቾቹ ለአንተ ብር አካፍሎ አይ እሱን አይደለም ማለት እኔ ሲጀምር ብር ፈልጌ ቸርች እርድ አላውቅም። እኔ ለቸርች ብር የሚሰሰው ነኝ። ብዙ ወንበሮችን እየገዛው የሚሰሰው ነኝ። ብር ፈልጌ ሳይሆን የነሱ የሆነ አካውንት ታውቃለህ፣ የአገልጋይን አካውንት ይቀየራሉ። ፊታቸውን ምናምን ይዘፈዝፋሉ በሐምሌ ዝናብ ላይ በጣም ጥሩ። እንደው አንዱኛው ኮሜንት ላይ ብዙ ሰው ብዙ ነገር ይላል። ተዋቸው ኮሜንቱን። አንድ ሰው አሁን ምን ብሎ ይጽፍልኛል፣ ኢንቦክስ ያደርግልኛል። እሱ ነብይ ነው፣ አገልጋይ ነው፣ ከየት እያመጣ ነው? በጣም ዘናጭ ነው። አንድ ቀን የለበሰውን ነገር ድጋሚ አይደግመውም። ከየት እያመጣ ነው የሁሉ ገንዘብ? እንዴት ነው የሚዘንጠው? የሚል ጥያቄ የሚያነሱ አሉ። ምን ትላለህ? አረ እየሰራ ነው በላቸው፣ እየሰራ ነው። ከማንም ዘይት ሽጦ አያውቅም፣ ውሃ ሽጦ አያውቅም። 500 ብር 1000 ብር አምጣ ብለው ቸርች ውስጥ ለምኖ ማያውቅም። መጥቶ ማየት ይችላል። ማንም እየሰራ ነው የሚያገለግለው። በሚሊዮን ነው የሚያንቀሳቅሰው በላቸው። በሚሊዮን ነው የሚያንቀሳቅሰው ማለት ስራዎችን ነው። አሁንም ድለላውን አልተውክም? አራ ደላላ ሳይሆን እኔ ቤቶችን ነው የሚሰራው። ቤት እየገዛ እየሰራ ትሸጣለህ። አሁን የራስ ቤቶች። የሚገርም። ስለዚህ በስንት ጊዜ ነው ወደዚህ ማንነት የመጣኸው? ምን ያህል ጊዜ ፈጀብህ? አይ ባይዛው አሁን እኔ ለምሳሌ ወደዚህ ስራ ስገባም እኔ ከአገልግሎት ምናምን አገልግዬ ማባት ሰብስቤ ምናምን አስራት ሰብስቤ ለምኜ ያገኘሁት ገንዘብ አይደለም፣ የራሴ ገንዘብ ነው። በዛው ነው የጀመርኩት። ከየት ነው ያገኘው ታዲያ? በአገልግሎት ካልሆነ በራሴ ነው ስልኮ። በቃ በራሴ ነው ካልኩ የራሴ የሆነ ገንዘብ አልኩ እኮ። ግልጽ ነው። በጣም ጥሩ። እንደው ምናልባት አንተ ያው አንደኛ ቀንም ስለሆንክ እውነትም ስለምትናገር ፊት ለፊት ነው የምትናገረው። እንደው ተንብየህ የተሳሳትከውና ከዛ ሰዎቹ መጥተው ነግረው እንደው ያሳቀህ ነበረ? እስካሁን የለም፣ እስካሁን የሰማሁት የለም። እንግዲህ ለእኔ መጥተው እንደዚህ ምናምን ብለው የተነበከው ትንቢት እንዲሆነ ብለው ውሸት ነው ብለው የተናገሩ ሰው የለም። እኔ ትንቢት በጥንቃቄ ነው በጌታ ፊት ያው ያቁኛል። እንግዲህ እዚህ ያሉ ሰዎች እያዩኝ ነው ያሉትና ትንቢት ይጠነቀቃለው። ልታይ ብዬ ማገለግለው አንዳችም አገልግሎት ስለሌለ ከሰማው ነው። ካልሰማው ኢየሱስን ለማስበክ ስለተጠራው ሰብኬቸው ነው በቃ። እንዴት ነው በአንተ ህይወት ላይ ከተፈጸሙ ድንቅና ተአምራት መካከል ለምሳሌ ሙታን የመነሳት ሚራክል መኒዎች፣ እንዲህ አይነት ከባባድ ነገሮች የተፈጠሩ ነገር፣ ለምሳሌ እግር የመብቀል እጅ የመብቀል እንዲህ አይነት ነገሮች አሉ? እግር እንግዲህ አሁን እስካሁን እኔ ጋ የመጡ ሰዎች እግር ያላቸው ናቸው። እግዚአብሔር ይመስገን። እና አሁን ሰሞኑ የተመሰከረው ምስክርነት ልክ የላለው እና ያኔት ሆስፒታል 78 ዕድሜ ሴት ጭንቅላት ኦፕራሲዮን ተደርጋ ዶክተሩ 4 ሰዓት ላይ ትነቃለች ብለው ተናግረው አልነቃ ስትል ለእኔ ስልክ ተደውሎልኝ ጸልዬ ዶክተሩ ከተናገረበት 7 ሰዓት አልፈው ሞታ እንደነቃች የተመሰከረው ምስክርነት ልክ የላለው። እየው ምን አድርገህ አንተ ሄደህ ጸልዬ ነው? አልሄድኩም፣ በስልክ ነው የጸለውኩት። ስልክ ራሱ እየጸለውኩ ስልኩ ተቆራረጠ እና ስልኩን ትቼ እኔ ጸልያለሁ፣ እንበረከካለሁ፣ ተውት አልኳቸው። ጸለውኩ። ከዛ ጸልያለሁ፣ ሰላም ይሆናል ብዬ ተናገርኩ። ድና 4 ሰዓት ትነሳለች የተባለችዋ 7 ሰዓት አሳልፋ እንግዲህ ሞተች ተብላ ከዛ በኋላ እንደተነሳች
ተመስክሯል። ልክ ላለው አንተ ጋር እንደው አንድ በጣም አስገራሚ አሁን አንተ ለምሳሌ እየሰራህ ነው የምታገለግለው ስራና አገልግሎት ላይ ደግሞ ያው በስራ አጋጣሚ የማዋሸት ያልሆነውን ነው የማለት ለምሳሌ ቤቱ የፈጀብህ 2 ሚሊዮን እየሆነ አንተ ግን አይደለም 4 ሚሊዮን ብር ነው የፈጀብኝ ብለህ የመዋሸት ከዛ እንደዚህ አይነት በነዛ ነገር የመፈተን ነገር የለም። አልተፈተንክም አልልም። እኔ ሰው ላያምን ይችላል። ባይዘወይ እኔ ድለላ ቢሰራም እየሰራው ባገለግልም ለሰው ሀሳብ ብዬ እንጂ እኔ አልዋሽም። ምክንያቱም እኔ ስራው ላይ ስለቆየውም እንዲያደርጋለው ካሬውን እነግራለሁ። የቤቱ ካሬ ይሄ ነው፣ ዋጋውን ሰውዬ ያለው ይሄ ነው። ከሱ ጋር ተደራደርና ጨርሰ ደውል ብዬ ነው በእምነት ፍቃድም ስላለኝ ትቼ ሌላ ስራ ቢዚ ስለሆንኩ የሚሄደው። ድለላው ላይም አልዋሽም። ማንም ብዙ ደላሎች ያቆኛል አልዋሽም። እና ይሄኛው ደግሞ ምንም ውሸት አይገባም። ግልጽ ቦታውን ገዛለው። አሁን ራሱ በቅርቡ የገዛሁት ቦታ አለ 521 ካሬ ገዝቼ 280 እና 244 ምናምን አካፍዬ አንዱ ላይ ቤት ሰራው፣ አንዱ ላይ አልሰራውም። እየተገመተ ነው ያለው። እኔ በዚህ ነው የሚሸጠው ብዬ ማቆም ነው የኔ ስራ እንጂ እንትን በዚህ ገዛው ምን አታገለኝ። የወደደ ይገዛል፣ ያልወደደ ይተዋል። የሚያስጨንቀኝ በዚህ አጋጣሚ ማስታወቂያ ስራ። የት አካባቢ ነው ቤቱ? ስንት ነው የሚሸጠው? ማስታወቂያም ስራ። በዚህ ጥሩ እኮ ነው። ያው ሳንዳፋ ነው። ሳንዳፋ ስላሴ አካባቢ ስላሴ ሰፈር ነው የሚባለው እና 174 ካሬ ላይ ያረፈ ቪላ ቤት አለ። 280 ካሬ ነው። 12 ሚሊዮን ይባላል በትንሹ። እንዴ 12 ሚሊዮን ያንተ ነው? አይ የኔ ምን በዛ እንዴ ላካፍልላ። 12 ሚሊዮን የእውነት 12 ሚሊዮን ነው? አዎ የእውነት 12 ሚሊዮን ነው። ያው ባዶ ቦታ ደግሞ 2.3 ነው የሚባለው። መግዛት የሚፈልግ ይግዛ፣ አለቀ። እንዴ ከኖ ይሄ ሁሉ ብር ያመጣው በዚህ 4 ዓመት? ከቡታጅራ። ኧረ ተው እንጂ የራሴ ያልኩህ እኮ የራሴ ነው አልኩህ አይደል? በጣም የሚገርም ነው። ትንሽ እንትኑ ፈጠነ፣ እድገቱ በኢትዮጵያ ኮንቴክስት ትንሽ ፈጠነ ብዬ እኮ ነው። በ4 ዓመት ውስጥ እንግዲህ ደግሞ ሌሎች ቤቶች አሉ። ስለዚህ ወደ 100 ሚሊዮን ምናምን ነው ማለት ነው። አይ ያንሳል። እኔ እኮ ገና ነው ገና በቃ ማለት በሀብት ያው እንግዲህ ምን ልበለኝ አልልም፣ አላወራም። በስራ ነው ማሳየው። እኔ ደግሞ ያው በስራ ስለማሳይ አንተ ያው አውራም ስላልከኝ ነው ማውራትም አልፈልግም። ስለማከብርና ስለሚወድ ነው የተናገርኩት። ባይዘወይ ሰው የራሱን አይናገርም። ያው ታውቃለህ። በጣም ጥሩ ነው። አግብተሃል? አራ የ3 ልጆች አባቴ 2 ሴትና 1 ወንድ አለ። ኦኬ በጣም የሚገርም ነው። ካገባህ በኋላ ነው ሀብታም የሚሆንከው ወይስ በፊት ነው? አራ እኔ ከሚስቴ ጋር አብረን ነው ያደግነው። የሚገርም ነው በጣም እውነት የሚገርም ምስክርነት ነው። ግን በዚህ ብዙዎች ተቃውመውሃል። በፀጉሬ አጋንንት አስወጣለሁ፣ በጫማዬ የሚለው በጥላዬ እፈውሳለሁ፣ ጀርባዬን ሲያዩ አጋንንቶች እንደዚህ የሚል ነገር አለና እንደው ምናልባት ታዲያ እንደዚህ ከሆነ ታክሲ ላይ፣ ባጃጅ ላይ፣ ባቡር ላይ፣ ምግብ ቤት፣ ካፌ እንደዚህ አንተ የምትጠቀም ገብተህ እየጮኸ አለ?
እ፣ እንግዲህ መሽቷል እንጂ ካፌ ላይ እኔ አጋንንት አወጣለሁ፣ ሱቅ ላይም ባገኘውበት አወጣለሁ፣ የታወቀ ነው። ከዛ ውጭ ግን ታክሲ ላይ ሞክሬ አላቅም። ያው አሁን አንድ ነገር አለ ማለት ካፌ ላይ በማይመጥን ስፍራ ላይ አጋንንት አውጥቼ አውቃለሁ። 3 ሰዎች ምስክሮች አሉ። ባይዘወይ ቦዲቲ ሳገለግል ጸሎት ላይ ነው የሚውለው። ከሰዓት ነው የሚወጣው። ሲወጣ አገልጋይ መስዬ ሱፍ ምናምን አድርጌ አይደለም የሚወጣው። እኔ ኖርማል ሆኜ ነው የሚወጣው። አሁን እዚህ ለምን አታስጨውም? እኔ እንትን ምንድን ነው አለባበስን እንደ እንትን አድርጌ ነው የሚወጣው። ሲወጣ ምጮይ ካለ እናስጨዋለን፣ ጣጣ የለም። ጌታ ኢየሱስ እንግዲህ ለሱ የማይመቸውን ይነካውና ያስጨዋል፣ ጣጣ የለውም። የማይመች መንፈስ ካለ ይጨዋል፣ ምንም ጣጣ የለውም። ደግሞ የሚፈልግ ካለ ቸርቹ ካራ ኮቶቤ ካራ እናት ባንክ ስር ላይ ነው የሚገኘው። ትልቅ ቸርች ነው። መጥቶ ማንም መካፈል ይችላል፣ ጣጣ የለም። ግልጽ ነው። ሶፊ እኛም አንዴ እናውራ። እሺ እሺ። እንዴት ናችሁ? ያው ሶፊ እንግዲህ ከየት እንደምታገኛቸው እነዚህን ሰዎች በጣም ጥያቄ ነው የሚፈጥረው። ግን ጥላዬን ፀጉሬን ምናምን የሚለው ማለት አጋንንትን በራሱ ስም ነው እንደሚያስወጣው ነው፣ በክርስቶስ ስም ነው የሚያስወጣው። አንደኛ። ሁለተኛ ደግሞ ውሸት አልወድም እያለ ደላላ ነኝ ሲል የመጀመሪያው ውሸት እሱ ነው። ደላላ ሆኖ ማይዋሽ የለም። ደላላ ነኝ ግን አልዋሽም ማለቱ ራሱ በራሱ ውሸት ነው። እና ይሄን ውሸትስ እንዴት ታየዋለህ? ሲቀጥል ደግሞ እንዴት ነው በፀጉርህ እና በጥላ የምታስወጣው? በአንተ ስም ነው ወይ ነው? በክርስቶስ ስም መቼም ያንተን ፀጉርና ጥላ እየተከተሉ አይወጣም። በክርስቶስ ስም ከሆነ በክርስቶስ ስም ነው። እሺ ማልስ ልመልስልሽ። ከየት ነው? እሺ መልስልኝ። ከዚሁ ነው። ከየት? ከአዲስ አበባ። ቪዲዮ ክፈችለት። የት? ከአዲስ አበባ ነው። ክፈችልኝ። እሺ ጥሩ ነው ማልሱ። ምርጥ ማልስ አለኝ። ምንም ችግር የሌለ ማለት ነው። እኔ አንድ ነገር ብናገር ሰው ለማሳመን ብዬ ምንም አድርጌም አላቅም። ይህን ሚስቴም ታውቃለች፣ ቤተሰብ ሙሉ ያውቃል። እዚሁ ካለሽ ደግሞ መተሽ ማየት ትችያለሽ። አጋንንቶች ሁሉ የሚጮው በኢየሱስ ስም ነው። በኢየሱስ ስም ናና ፀጉረን ማንካት ትችላለህ ይላለው። በኢየሱስ ስም እኔን ማየት ወይ ጀርባዬን ማየት ትችላለህ ይላለው። በኢየሱስ ስም ልብስን ጫፍ ማንካት ትችላለህ ይላለው። አልችልም ብለው ጮ ይወጣሉ። ደግሞ ያንተን ፀጉርና ያንተን ጥላ መከተሉ ለምንድን ነው ያስፈለገው? በኢየሱስ ስም እያስወጣ ከሆነ ለምንድን ነው ያስፈለገው? እናቴ መጽሐፍ ቅዱስ ላይ መጽሐፍ ስናገር ጴጥሮስ በጥላ ጳውሎስ በመጎናጸፊያ ጌታ ኢየሱስ በልብስ ጫፍ 12 ዓመት ሙሉ ደም የሚፈሳትን ሴት እንዳዳነ መጽሐፍ ይናገራል። የሰው የጸጋው አቀባበል ልዩ ልዩ ነው። ምክንያቱም እኔ የጠየኩት ጌታን መጽሐፍ ቅዱስ ላይ ያለው ጸጋ ያገኘኝ፣ መጽሐፍ ቅዱስ ላይ ያለው ከመጽሐፉ ውጭ የሆነ ነገር እንዳያገኘኝ ብዬ ነው የጸለውኩት። አንተ ያደረግከው ካንተ የሆነ ጸጋ ያገኘኝ ብዬ ጸለውኩ። ያ አገኘኝ። በዚህ ተቃውሞ ካለሽ ሌላ ጥያቄም ካለ መልስልሻለሁ። እሺ ሌላ ጥያቄ አለኝ። አሁን በአጋንንት በእኔ አካባቢ ተመልሶልሻል። ይሄ ተመልሶልሻል። እሺ ያው ባይመለስም በቃ አጥጋቢም ባይሆንም እሺ አይጠይቅም። መልሰሽ ጠይቅኛ። ካልገባሽ መልሰሽ ጠይቅኝ። መጽሐፍ ቅዱሳዊ አካባቢ አንተ ቆይ አይደለም የሚል ሰው ካለ ፕሮፌት ነህ አይደል? አዎ። እሺ የሚሆነውን ነገር እንዳለ ታውቃለህ አይደል? የሚደረገውን ነገር በክፉም ዓለም
በእግዚአብሔርም ዓለም የሚደረገውን ነገር ታውቃለህ። በክፉ ዓለም በጥላ አጋንንት ያወጣ የለም። እኔ ማቀው በመጽሐፍ ቅዱሳዊ ነው። በጥላ የፈወሱ አሁን ከዚህ በኋላ ተጽፏል እኮ ኢየሱስ ክርስቶስ ከሰራው ታምር በላይ የሚሰሩ ይመጣሉ ይላል። እሱ ሊያስገርመን አይገባም። አንተ የምታደርገው እዚህ ጋር በጥላ የምታስነሳው ምናምን ሊያስገርመን አይገባም ነው። እኔ ደግሞ አሁን ለመጸለይ አልገባውም። በይ ደግሞ ብጸልይም ለሚያምን ነው። ለሚያምን ሁሉ ይቻላል ነው ያለው እንጂ ለፈተና ቀርቤ ጸልይ አላለም መጽሐፍ። ገባሽ? እኔ ደግሞ እዚህ ጋር የምናገረው ማንንም የሚፈራው ሰውም የለም ከአምላክ ውጭ። ማንም አንቺ ማንም ብትሆኚ አልሰማሽም። ከዛ ከሆነ ሲጀምር ያው ፕሮፌት ነህ አይደለም? ልንገርሽ ሆነ ተረጋግተህ አውራ። ፕሮፌት ሲጀምር እንደዚህ አይጮህም። አይ አታዝኝ። ምንን ስምኛ እግዚአብሔር አንደበት ነህ እኮ አይደለም? ፕሮፌት የጠየቅሽውን ማልስ ስምኛ። ልታስፈራሪኝ እንደ ሌላ ሰው ሞክራለሁ ብትይ እኔ አልሰማም። ጥያቄ ነው እየጠየቅኩ ያለው። ጥያቄን በቂ መልስ ስጠው እኮ። አንቺ በጌታ ከሆንሽ እኮ አሁን ጂሳይስ ይቱ ጂሳይስ ስላል አይደለ? በጌታ ከሆንሽ በእኔ ውስጥ ማን እንዳለ አንድ ነገር ልንገርህ። ድብን ያልኩ በጌታ ነኝ፣ ግን እንዳንተ አይነት ፕሮፌቶችን አልቀበልም። በጣም ጠንቋይ ናችሁ ብዬ ነው የምትቀበዩ። ለዘላለም ባትቀበይ ከኔ የሚቀንስ የሚጎድል ያርግ ያለው በዚህ ማክሰስ የምትችይው ነገር ካለ ኪሰሽኝ። ደግሞ ከመጽሐፍ ቅዱስ ውጪ ካለ ግደኝ። ደግሞ ማንንም የሚሰማው ነገር ማንም አስተያየት ስለሰጠ የሚፈራው ነገር የለም። ማንንም አልሰማም። መንግስት ስለሆነ ስላልሆነ ብቻ ሳይሆን ወንጌል ስለ ልጁ እንጂ ወንጌል ያንተን ጥላ በመከተል ወንጌል አይሆንም። ያንተን ጸጉር ይሄ ምቀኝነት ነው። እንትን አይሆንም። ወንጌል ስለ ልጁ ስለ ክርስቶስ ይሄ ምቀኝነት ነው። ለምን ሰዎች ተፈወሱ ነው ወይስ ይሄ ምቀኝነት ነው? ለምን ሰዎች ተፈወሱ ነው ወይስ ለምን ተቀየሩ ነው ወይስ ምንድነው? ያንቺ ሰዎች አንተ ተፈወሱም ልንገርህ። አንዴ ስማኝ። እኔ የምልህ ይሰማል? ይሰማኛል። እኔን አታውቀኝም? አላውቅም። እርግጠኛ ነህ? አዎ። አንተ አሁንም አተውም እንዴ? ነግሬህ ነበርኩ ባለፈው ቁጭ አድርጌ። ማን አንተ? ተው ብያለሁ እኮ በእግዚአብሔር ላይ አትቀልድ። አንተ ብዙ ነገር ሰርተ መለወጥ ትችላለህ፣ ግን የእግዚአብሔርን ስም እየጠራ ለምን መጥፎ ነገር ትሰራለህ? ደግሞ የእግዚአብሔርን ስም ጠርተ ሰዎችን ለምን ታሳስታለህ? ስማ አሁን አንተ ሱቅ ላይ ያስወጥቻለሁ አጋንንት ያልከው የትኛው ሱቅ ላይ ነው? እስቲ ንገረኝ። በእናትህ አሁን ወሬ ዝም ብለህ ለምን ታወራለህ? አንተ ስራን ስራ፣ እኔ ስራዬን እየሰራው ነኝ። ገባ? አንተ አታዘኝም ደግሞ እኮ አሁን ስራዬን እየሰራው ነው በሚለው እንስማማ። ምክንያቱም ቢዝነስህን ነው የምትሰራው። ስማኝ አንተ እየሰራ ያለው የራስህ አላችሁ። እናንተ እኔን አታዙኝም። የኔ አይምሮ አለ ያውላችሁ። አንዴ ስማኝ። አጋንንት እኮ እያዘዘ ነው። ራስህ ስማ እንጂ ራስህ ስማ። አንተ እኔን አታዘኝም። ማንም ብትሆን ማንም አታዘኝም። እኔ የሚሰራውን አውቃለሁ፣ የሚኖርለትን አውቃለሁ፣ ማገለግለውን እኔ አውቃለሁ። ስለዚህ አታዘኝም። ለሌሎች ይህን ስጠው። እሺ አስተያየቱን ገባኝ። እሺ እኔ አይደለም ሄሎ እየሰማሁ ነው። ቀጥል። ይሰማል? አዎ እየሰማኸኝ ከሆነ ምን መሰለህ፣ ከአንተ ተረጋጋ እንዴ። ይኸውልህ ባለፈው ተግባብተናል። ሱቅ ላይ አስወጥቻለሁ፣ ቦዲቲ አስወጥቻለሁ የምትለው ነገር እሱን ታውቀዋለህ ምን እንደሆነ። እውነት ነው ውሸት ነው የሚለውን ታውቃለህ። አንተ ልቦና ያውቃል። ሌላ ማስረጃ አያስፈልግም። እዚህ ቆይ ስማኝ አንዴ።
ጠያቂው አንዴ ሶፊ ነው አንዴ አይደለ? ስማኝ አንዴ ሶፊ ስማኝ ጋር ስልክ ይላክለታል። ደውለው ይጠይቅ ወይ ቪዲዮ ላይ ልጁ ያስገባል። አሁን ተኝቷል፣ እሱ በጊዜ ነው ሱቅ ነጋዴ ስለሆነ በጊዜ ተኝቷል። ስለዚህ ደውለው ጠይቆ ያቀርብልሃል። ስማ አንተ አሁን እኔን ንጉሱ ኢየሱስ ነው። ተው ይሄኛውን ቲቪትን ተው። አንተ አሁን ይኸውልህ እንደዚህ አይደለም። አልሰማህም? ይኸውልህ አንተ እኔ ጥሩ ደላላ አልሰማህም። ትወጣለህ ብዬ ነግሬሃለሁ። ስማ ጥሩ እኔ ደላላ መሆን አልሰማህም። ትችላለህ። እንዳንተ አይነት እኛ ይኸውልህ እናውቃለን የት እናውቃለን፣ ማን እንደሆንክ እናውቃለን። ማን እዚህ ንገረና ውስጥም አሁን እንዲገቡ የደወልኩላቸው ልጆች አሉ፣ አብረውህ የነበሩ ሰዎች ማን እንደነበርክ፣ የት እንደነበርክ፣ ምን ስትሰራ እንደነበርክ፣ ማንም የቀባ ሰው እንደሌለ፣ የሾመክ ቸርች እንደሌለ፣ ጸጋህን የተቀበለ ቸርች እንደሌለ፣ ራስን በራስህ ፕሮፊት ነኝ እንዳልክ ራስህ ታውቃለህ። ስማ ይሄንን ታውቃለህ ሁሉ ነገር። ልንገርህ በምትስበት ተነስተህ ተቀብቻለሁ ያልከው አንተ ራስህ ነህ አይደል እንዴ? ልግባ ብሩክ፣ እንደዛማ አትበል። የተቀባው ነኝ ብሎ እያገለገለ ነው፣ ቸርች የመሰረተ በካውንስሉ ፍቃድ አለ አይደለም? ፕሮፊት ኧረ ስማ እኔ ይኸውልህ እኔ እግዚአብሔር ምስክር ፍቃድ አለ አይደል? አንተ የቸርች ፍቃድ አለ አይደል? እኔ ቸርች ፍቃድ ቢኖርም ባይኖርም እነሱ ማናቸውና ነው የሚያናዝዙኝ? እኔ ለማንም እኔ ፈርቼ አለ አይደለ ወይ ነው አንተ አይደለ የምታገለግለው? ስማ ለራሱ ስራ ያጣ ሰው ነው እዚህ ያለው። ገባ? ስራ ያጣ ሰው ፕሮፌት አንዴማ አዳምጣ። ምክንያቱም ኢየሱስ ክርስቶስ ራሱ እናንተ ማን ትሉኛላችሁ ብሎ እኮ ራሱን ለጥያቄ አዘጋጅቷል እኮ። መጠየቅ ችግር የለውም እኮ የምታገለግሉ ህዝብን ስለሆነ ማለት ነው። ይኸውልህ ሶፊ፣ አዎ እኔ ስማ እኔ አሁን ማንም ሾመ አልሾመ ማንም ደግሞ መረጠ አልመረጠ ከማንም ፍቃድ ወሰርኩ አልወሰርኩ ራሴን ሾም ያለው አልክ። ስማ ራሴን ሾም ያለው አልክ። እንዴት ነው የምትነቀው አንተ? የምር አገልጋይ ከሆንክ እንደውም እኔ አንድ ነገር ልንገርህ እናንተ አንድ ቀን ጸልያችሁ ማታውቁት አላችሁ አይደለ? እንደ በስጋ ሆናችሁ የምታወሩ እኮ ደካማ እኮ ብንሆን፣ ቆይ ልንገርህ አንድ ነገር የተቀደስኩ ጽድት አልኩ። ስማ እኔ አንድ እኔን ስሚኝ አንቺ ስሚኝ አንድ ጊዜ እኔን ስሚኝ አንድ ነገር ስሚኝ። እኔ ማንንም እንደማልሰማ ይወቁ። በቃ ማንንም ማለት ማንንም ስማን አይደለም ግን ይኸውልህ ደም የፈሰሰለት ደም የፈሰሰው አንቺ ነግረሽ ነው እንደ እኔ የማገለግለው። ማነሽ አንቺ? አንቺ ነግረሽ ነው እንደማገለግለው። እኔ አንተ ነግረህ ነው እንደማገለግለው። እሺ እግዚአብሔር ተናገረ። አንተ ማንና ነው? እኔ ለአንተ ስሚ ፌመስ ሆናለሁ ብል እኮ ማለት ነው እኔ በአንድ ቀን ፌመስ ሆናለሁ። ምንም አልጎዳ። ፌመስ ሆነ ኬላታለሁ። ምን ሰርቼ እንደሚኖር አውቃለሁ። ምን አድርጌ እንደሚኖር አውቃለሁ። ምን አድርጌ ልጆችን እንደማስተዳድር አውቃለሁ። ስሚ ፌመስ ሆናለሁ ብዬ አይደለም ማውራው። የሚገባሽ ከሆነ ፌመስ ሆናለሁ ከም ከጽድት ያለ ጥያቄ መልስልኝ። ትክክለኛ ስምክ ማን ነው? እናትና አባት ያወጣውን ስም ማን እንደሆነ ንገራቸው። አይ ስምህን ለምን ዋሸ? እኔ እኮ አሁን ለምንድን ነው የምትዋሸው አንተ? ስማ እኔ አስሬ ቢዋሽ አንተ ምን አገባኝ? እኔ አልዋሸውም። ማነህ አንተ? ዋርዩ አንተ እናትና አባት ስምህን ማን ብሎ ነው ያወጡት? ለምን ስምን ቀየርክ? ማነህ? ለምን አንተ የምጠይቀውን መልስ እኮ እኔ ማስረጃ ላወጣ ስለሆነ እኮ ነው። ማስረጃ አለኝ። ማንንም አልሰማም። ማንም ምንም ሊጠይቀኝ አይችልም። የመመለስ ግዴታ አለብህ። ወደ ስምህን ለምን ቀየርክ አንተ? አልመልስም። እባክሽ አፖስትል ነኝ። አፖስትል ነኝ። አሁን አፖስትል ነኝ። ስማ የምሬን ነው የማወራው። ማንንም እንደማልሰማ ይወቅና ያረካው እግዚአብሔር ዝም የሚል ይመስላል። አንድ ነገር ልንገርሽ፣ ራእዩን የተቀበልኩት እኔ ነኝ አይደል? አሁን እኔ ማለት ባይዘወይ ማወራው ለሶፊና ለዚህ ላሉ ቁጭ ብሎ ለሚሰሙ ክብር ነው እንጂ ለእናንተ አይደለም።